በዚህ ዘመን እንደዚህ አይነት ስማርትፎን ይዛችሁ እንዲሁም ዋይፋይ ቤታችሁ ኖሮ ኦንላይን ስራ አልሰራም ማለት እጅግ በጣም ይከብዳል። ስለዚህ ሁላችሁም አንድ ስራ ልሰጣችሁ ስለሆነ ስማርትፎን እና ዋይፋይ ያላችሁ ሰዎች ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁ እንዳይረሳ። ቪዲዮን ላይክ አድርጉት። አይታችሁ ሲጨርሱ ኮመንት ሴክሽን ላይ ሀሳባችሁን እንጠብቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ። እንግዲህ በዚህ ቪዲዮ የማሳያችሁ ቲክታክ ላይ ሲዘዋወር አይታችሁት ይሆናል። በዘር የሚባል አፕሊኬሽን ላይ እንዴት ገንዘብ ሜክ እንደምናደርግ አሳያችኋለሁ። በሶስት መንገድ ገንዘብ መስራት ትችላላችሁ። አንደኛ ፖስት ባደረጋችሁት ቪዲዮ በ1000 ቪው $0.1 ይሰጣችኋል። አንድ ሰው ኢንቫይት አድርጋችሁ ያ ሰው በእናንተ ሊንክ ሬጂስተር ሲያደርግ $0.15 USDT ይሰጣችኋል ማለት ነው። ስለዚህ ይህን ሰብስባችሁ ልክ $10 ሲሞላ ዊዝድሮ ማድረግ ትችላላችሁ። እጅግ በጣም ቀላል ስራ ነው። ሙሉ ስቴፑን አሰራሩን ማየት ከፈለጋችሁ ቪዲዮን እስከ መጨረሻው ድረስ እና አይታችሁ ሲጨርሱ ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ ይህ ቪዲዮ ለጓደኞቻችሁ ሼር አድርጉላቸው። ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ። ቀጥታ ከስር ያስቀመጥኩላችሁን አፕሊኬሽን ሊንክ በምትነኩት ሰዓት አፕሊኬሽኑን የምታወርዱበት ብራውዘር ይወስዳችኋል ማለት ነው። ሲመጣላችሁ እዚች ጋር መጀመሪያ ኢንቪቴሽን ኮዱን ኮፒ ታደርጉታላችሁ። ኮፒ ካደረጋችሁ በኋላ እንደምታዩት እዚህ ጋር አማራጮች ይመጡላችኋል። አንድሮይድ ተጠቃሚ ከሆናችሁ እንደምታደርጉት ጉግል ፕሌይ የሚለውን ትመርጣላችሁ። አይፎን ከሆነ ደግሞ የምትጠቀሙት አፕ ስቶርን ትመርጣላችሁ። ስለዚህ እኔ አይፎን ስለሆነ የምጠቀመው አፕ ስቶርን እመርጣለሁ ማለት ነው። በምትገቡበት ሰዓት ልክ እንደዚህ እኔ አሁን አፕሊኬሽኑን ስላወረድኩት ኦፕን ነው የሚለኝ። እናንተ አፕሊኬሽኑን ለማውረድ ስትገቡ ጌት ይላችኋል ማለት ነው። ጌት የሚለውን ስትነኩ ፓስወርድ ይጠይቃችኋል። የአፕል አይዲ ፓስወርዳችሁን አስገብታችሁ አፕሊኬሽኑን ዳውንሎድ ታደርጉታላችሁ። አንድሮይድ ተጠቃሚ ከሆናችሁ ደግሞ ፕሌይ ስቶር የሚለውን ስትነኩ ቀጥታ ወደ ፕሌይ ስቶር ይወስዳችኋል። ከፕሌይ ስቶር ላይ ኢንስቶል ታደርጉታላችሁ ማለት ነው። ስለዚህ ቀጥታ አሁን እኛ የት ነው የምንሄደው? አፕሊኬሽኑን እንከፍተዋለን ማለት ነው። አፕሊኬሽኑን በምንከፍተው ሰዓት ልክ እንደዚህ ኤርን ክሬት ኮንቨርት ምናምን የሚል ነገር ይመጣልናል። እዚች ጋር ነው ዋናው ፔጅ ያለው ማለት ነው። ስለዚህ ምንድነው የምናደርገው? ክሬት አካውንት ነው የምናደርገው። ይህ አፕሊኬሽን ልክ እንደ ቲክታክ አይነት ነው። ስለዚህ በጣም ቀላል ስለሆነ እዚች ጋር ክሬት አካውንት እንለዋለን። ኢሜይል አድሬሳችን እናስገባለን ማለት ነው። ኦኬ ልክ እንደዚህ ኢሜይላችሁንና ፓስወርዳችሁን ካስገባችሁ በኋላ ኔክስት ትሉታላችሁ ማለት ነው። ኔክስት ስትሉ ምን ይመጣላችኋል? እዛ ኢሜይል ላይ ፓስወርድ እንድታስገቡ ኮድ ይላክላችኋል ማለት ነው። ስለዚህ እዛ ኢሜይል ላይ የተላከላችሁን ፓስወርድ በትክክል እዚህ ላይ ታስገባላችሁ ማለት ነው። 076253 ይሄ የኔ ኮድ ነው። የእናንተ ኢሜይል ላይም ልክ እንደዚህ ይላካል ማለት ነው። ስለዚህ የተላከላችሁ ኢሜይል ላይ የተላከላችሁ ኮድ ትክክል ከሆነ እዚች ጋር ቼክ ያደርገውና ልክ እንደዚህ አይነት ኤንቫይሮንመንት ያመጣላችኋል። ቹዝ ዩር ስፖርትስ ይላል። እናንተ የምትወዱት አይነት ስፖርቶችን እዚህ ጋር ትመርጡለታላችሁ። ባትመርጡም ችግር የለውም፣ ግን የፈለጋችሁትን መርጣችሁ ኮንቲኒው ትሉታላችሁ። እዚች ጋር አሁን ምን እንደሚያመጣላችሁ በዲፎልት ከኢሜይላችሁ ስም ይወስዳል ራሱ። ካልፈለጋችሁ ልክ እንደዚህ አድርጋችሁ ማጥፋት ትችላላችሁ። እዚች ጋር ደግሞ ላስት ኔም ጻፉ ይላችኋል። ላስት ኔም ላይ የፈለጋችሁትን ለምሳሌ እዚች ጋር ኤቢ ብዬ እዚች ጋር ፋሚሊ ማድረግ ይችላለሁኝ። እንደፈለጋችሁ ማስተካከል ትችላላችሁ። ኔክስት ትሉታላችሁ ማለት ነው። ኔክስት በምትሉ ሰዓት ምንድን ነው የሚያመጣላችሁ? ቫሊድ ያደርገዋል። ቫሊዴት ያደርገውና ስማችሁንና ዩዘር ኔማችሁን ቀጥሎ ያለውን ፔጅ ይከፍትላችኋል ማለት ነው። እንግዲህ እዚች ጋር ምንድነው የሚያስመርጣችሁ? አዲዩር ጀንደር ይላችኋል። አዘር የሚለውን ድሮፕ ዳውን በተን ትመርጣላችሁ። እዚች ጋር ጾታችሁን ነው። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል የሚለውን ትመርጣላችሁ። ስለዚህ እኔ ሜል አልኩት። ኔክስት እለዋለሁ። ኔክስት ስለው ኤጅ ይጠይቃችኋል። እዚች ጋር ኤጃችሁን እንደፈለጋችሁ መሙላት ትችላላችሁ፣ ግን ከ18 ዓመት በላይ ብታደርጉት አሪፍ ነው። ስለዚህ ዝም ብላችሁ እድሜያችሁን ከሞላችሁ በኋላ ኔክስት ትሉታላችሁ ማለት ነው። እዚች ጋር ደግሞ ፕሮፋይል አስገቡ ይላችኋል። ፕሮፋይል በኋላ ማስገባት ስለምችሉ ችግር የለውም። ማስገባት ከፈለጋችሁ ግን የፕላስ ሳይኑ ነክታችሁ ማስገባት ትችላላችሁ። ኔክስት ትሉታላችሁ። እዚች ጋር ምንድነው የሚላችሁ? ጎት ሪፈራል ኮድ ይላችኋል። እዚች ጋር ስክሪን ላይ ጻፉላችሁን ሪፈራል ኮድ ታስገባላችሁ። ከዛን ኔክስት ትሉታላችሁ ማለት ነው። ቀጥሎ እነዚህ ፕራይቬሲ ፖሊሲ ናቸው፣ አንብቧቸው። ከፈለጋችሁ አክሴፕት ትሉታላችሁ። ቀጥሎ ኔክስት የሚል ነገር ይመጣላችኋል። ኔክስት እዚች ጋር አለው ትሉታላችሁ ማለት ነው። ስለዚህ አሁን በትክክል ከፍታችኋል። መክፈታችሁን የቱ ጋር ነው የምታውቁት? እዚች ጋር ዋሌታችሁ ላይ እንደምታዩት በትክክል ከፍታችኋል ማለት ነው። አሁን ምንድን ነው የሚቀረን? ገንዘብ የምንሰራባቸው መንገዶች ብዙ አይነት መንገዶች አሉ። አንደኛው እዚች ጋር
ይኸውላችሁ እንደምታዩት ልክ አንድ ሰው ሬጂስተር በሚያደርግ ሰዓት 100 ፖይንት ይሰጠዋል። ያ 100 ፖይንት ደግሞ ወደ 3.6 ዩኤስዲቲ አካባቢ ነው። ክሌም ናው እንለዋለን። ክሌም ናው በምንለው ሰዓት ዋሌት ሪኳየርድ ይልና ዩ ኒድ ቱ ክሬት ዋሌት ቢፎር ዩ ካን ክሌም ፖይንትስ ይላል። ኔክስት እንለዋለን። ቀጥሎ እዚች ጋር ስኪፕ እና ኔክስት የሚል ነገር ይመጣልናል። አሁንም ኔክስት እንላለን ማለት ነው። አሁንም ኔክስት እንላለን። አሁንም ኔክስት እንላለን ኦር ፊኒሽድ እንላለን ማለት ነው። ሶ በትክክል ክሌም አክቲቬትድ አለን ማለት ነው። ሰክሰስፉሊ አክቲቬት አድርገናል ዋሌታችን ወይም ደግሞ ክሌም አድርገናል ማለት ነው። አሁን የሚቀረን ምን አለ? እንደምታዩት ፖይንት ላይ ይቺ ከላይ ክሌም ኢን ፕሮግረስ የሚለው ላይ መሙላት አለበት። ስለዚህ ቪዲዮ ስክሮል እያደረጋችሁ ምን ታደርጋላችሁ? 5 ደቂቃ ያህል ፕላትፎርሙ ላይ ትቆያላችሁ ወይም ቪዲዮ እያያችሁ ትቆያላችሁ ማለት ነው። እንደምታዩት አሁን እነዚህ ቪዲዮዎች እንዳለ ሰዎች ፖስት ያደረጓቸው ናቸው። ይሄ አፕሊኬሽን ስፖርት ብቻ ነው የሚፈልገው። ስለዚህ እግር ኳስ እንዲሁም ደግሞ ፉትቦል ማነው ቮሊቦል፣ ባስኬትቦል የመሳሰሉ ሊሆኑ ይችላሉ። ስፖርት ነክ የሆኑ ነገሮችን ቪዲዮዎችን ከየሶሻል ሚዲያው ከዩቲዩብ ሊሆን ይችላል፣ ከቲክታክ ሊሆን ይችላል፣ ከኢንስታግራም ሊሆን ይችላል ከፈለጋችሁት ሶሻል ሚዲያ ክሮፕ እያደረጋችሁ እያመጣችሁ ወተርማርክ እንዳይኖረው የቲክታክ የኢንስታ ወተርማርክ እንዳይኖረው ወተርማርኩን እንዴት እንደምታጠፉ አሳያችኋለሁ በሌላ ቪዲዮ። ስለዚህ እንደዛ እያወረዳችሁ አምታችሁ ፖስት ማድረግ ትችላላችሁ ማለት ነው። ፕሮፋይላችን ላይ ስታዩ እዩት የተወሰነ እየሄደ ነው ማለት ነው። ስለዚህ አንደኛው ገንዘብ የምታገኙበት መንገድ ይሄ ነው። እንደምታዩት ማነው 100 ፖይንት አለን እዚች ጋር 100 ፖይንቱ ወደ 3.6 ዩኤስዲቲ ሲቀየር አሳያችኋለሁ። ስለዚህ ሁለተኛው መንገድ ደግሞ ላሳያችሁ። ሁለተኛው መንገድ እዚች ጋር ሶሻል ሚዲያው ጋር ትሄዳላችሁ። የፕላስ ምልክቷን በመጫን ቪዲዮ ፖስት ማድረግ ትችላላችሁ፣ ኖርማል ቪዲዮ። እንዲሁም ደግሞ እዚች ጋር ሪል ፖስት ማድረግ ትችላላችሁ። እዚች ጋር ሰዎችን ታግ ማድረግ ትችላላችሁ። ስለዚህ ቪዲዮ ፖስት ስታደርጉ ፖስት ያደረጋችሁት ቪዲዮ 1000 ቪው ካለው በ1000 ቪው ወደ 0.1 አካባቢ ወይም ከዛ በላይ ዩኤስዲቲ ይከፍላቸዋል ማለት ነው። ፕላስ ደግሞ ሰዎችን ኢንቫይት በማድረግ እዚች ጋር እንደምታዩት እዚች ጋር ፕሮፋይላችሁን እዚች ጋር እንደምታዩት 3 ነጥብ አለ ከላይ 3 ነጥብ ስትነኩ ኢንቫይት ፍሬንድ ኤንድ እርን ፖይንት የሚል አለ። እሱም በምትነኩ ሰዓት ልክ እንደዚህ የኢንቪቴሽን ሊንክ ይሰጣችኋል። ከዛን ይህን ኮፒ አድርጋችሁ ለፍሬንዶቻችሁ ሼር ታደርጋላችሁ ማለት ነው። ሼር በምታደርጉ ሰዓት ሪፈራል ኮዳችሁን ከዛ ላይ ነው የምትወስዱት። ሪፈራል ኮዳችሁ አንድ ለፍሬንዶቻችሁ ኮፒ ያደረጋችሁትን ሊንክ ቴሌግራማችሁ ላይ ወይ የሆነ ነገር ላይ ፔስት አድርጉትና ከዛ እሱን ስትጫኑት ኮድ ይሰጣችኋል። ሁሉም ሰው እዛ ጋር የሚመጣለትን ኮድ ነው የሚሞላው እንደ ሪፈራል ማለት ነው፣ ኢንቪቴሽን ኮድ ማለት ነው። ስለዚህ እናንተ ኢንቫይት እያደረጋችሁ በዚህ አንድ ሰው ኢንቫይት ስታደርጉ ያ ሰው በትክክል ሊንካችሁን ተጠቅሞ ሬጂስተር አድርጎ ከሆነ የገባው ለእናንተ 0.15 ዩኤስዲቲ ይሰጣችኋል ማለት ነው። ስለዚህ እንደምታዩት ይሄ አካውንት ፕሮፌሽናል ዳሽቦርድ ላይ $0 ነው የሚለው። ስለዚህ እዚች ጋር ስትገቡ በፖስት የሚሰጣችሁ አለ፣ በሪፈራል የሚሰጣችሁ አለ። እዚች ጋር በፖስት የሚሰጣችሁ 0.1 ነው። 1000 ቪው 0.1 ዩኤስዲቲ ነው የሚሰጣችሁ። ስለዚህ ብዙ ቪዲዮ ፖስት ባደረጋችሁ ቁጥር ቪዋችሁ ብዙ ሺህ ከሆነ በ1000 ቪው $0.1 ታገኛላችሁ ማለት ነው። በሪፈራል ደግሞ አንድ ሰው ሪፈር ስታደርጉ ወይም ኢንቫይት ስታደርጉ 0.15 ዩኤስዲቲ ይሰጣችኋል ማለት ነው። ስለዚህ በደንብ ተጠቀሙበት። በሁለቱም ይከፍላል። ዊዝድሮ ማድረግ የምትችሉት $10 ስትደርሱ ነው። ስለዚህ $10 ለመድረስ በደንብ መስራት ይኖርባቸዋል። አንድ በኢንቪቴሽን፣ ሁለት በቪው ቪዲዮ በየቀኑ ቢያንስ አንዳንድ ቪዲዮ ፖስት ብታደርጉ አሪፍ ነው። ቬሪፋይ የሚደረግላችሁ ልክ 1000 ፎሎወር ስትገቡ ነው። ስለዚህ ይሄ እኔ ለእናንተ የከፈትኩት ለእናንተ ለማሳየት ለቱቶሪያል የከፈትኩት አካውንት ነው። ሁለተኛ አካውንቴን ቴሌግራም ላይ ያስቀምጥላችኋለሁ፣ ዋናውን አካውንቴ ማለት ነው። ስለዚህ እዛ ላይ እየገባችሁ ፎሎ አድርጉኝ። እኔንም በደንብ መስራት ትችላላችሁ። በጣም ቀላል ነው። አሁን ይሄ 5 ደቂቃ እንጠብቅና ይሄ ፖይንት ሲሰጠን ከዛም ስንት ዩኤስዲቲ እንደሚሆን እናያለን ማለት ነው። እጅግ በጣም ቀላል ነው። እዚች ጋር ሆም ላይ ስታዩ በጣም ፖስት የተደረጉ ብዙ ቪዲዮዎች አሉ። ስታያቸው ስፖርታዊ ናቸው እንዳለ ካያችሁ። ስለዚህ የስፖርት ዜናዎችን
ክሮፕ አድርጋችሁ ማምጣት ትችላላችሁ። ሪል ላይ መልቀቅ ትችላላችሁ። ደግሞ ፊድ ላይ ኖርማል ፖስት ላይ መልቀቅ ትችላላችሁ። እዚች ጋር ፊድ ላይ ፖስት የተደረጉ ቫይራል የወጡ ቪዲዮዎችን ያመጣላቸዋል። ሪል ላይም ልክ እንደዛው ማለት ነው። ሪልስ የተለቀቁ ሾርት ቪዲዮዎች በተለይ እነዚህን ኢንስታግራም ላይ ማግኘት ትችላላችሁ። እንዲሁም ቲክታክ ላይ ማግኘት ትችላላችሁ። በጣም ቀላል ነው። ኖቲፊኬሽን ሲመጣላችሁ እዚች ጋር ሰዎች ኢንቫይት ሲያደርጓችሁ እዚች ጋር እንዲሁም ደግሞ ሲስተም ኖቲፊኬሽን ሲኖራችሁም እዚች ጋር ያመጣላችኋል ማለት ነው። እንደምታዩት አሁን ክሌም ልናደርግ ነው። ክሌም ኢን ፕሮግረስ ብሎናል። በትክክል 100 ፖይንታችን ተሰጥቶናል ማለት ነው። 100 ፖይንት ስንት ነው የሚሆነው ጋይስ? 100 ፖይንት ወደ 3.6 ዩኤስዲቲ አካባቢ ነው የሚሆነው። ያው ፖይንት የሚለውን ንኩት። ከታች እንደምታዩት 3.64 ዩኤስዲ አላችሁ ማለት ነው። ይሄ ዩኤስዲ ቶከን ነው። ኦኬ ስለዚህ ወደ ጁን 1 አካባቢ 2026 ላይ ማለት ነው ሊስት ይደረጋል። ሊስት በሚደረግ ሰዓት በዛን ፕራይስ ሊስት በተደረገው ፕራይስ ይህንን ቶከን አውጥታችሁ መሸጥ ትችላላችሁ ማለት ነው። ስለዚህ አሁን በትክክል $10 ሞልቶልን ዊዝድሮ ማድረግ የምንችለው የቱ ነው ማለት ነው ጋይ? ሶሻል ላይ የፕሮፌሽናል ዳሽቦርድ ላይ ያለው $10 ከሞላ እንዴት ዊዝድሮ እንደምታደርጉ የዛን ሰዓት በደንብ አሳያችኋለሁ ማለት ነው። እጅግ በጣም ቀላል ነው። በርታችሁ ስሩ። እንግዲህ አፑ ይህን ይመስላል። ምንም አይነት ኢንቨስትመንት የለውም። ቪዲዮ ፖስት በማድረግ ብቻ ነው። ወደፊት ይሄ አፕሊኬሽን ሜይ ቢ ቲክቶክን ሊበልጠው ይችላል ተብሎ ይገመታል። ሶ እጅግ በጣም ቀላል አፕሊኬሽን ነው። እንግዲህ ቪዲዮ እንዳያችሁት ነው። በጣም የሚጠቅማችሁ ቪዲዮ ነው ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቪዲዮን ላይክ አድርጉና ሀሳብ የተሰጣችሁን ኮመንት ሴክሽን ላይ አስቀምጡልኝ። ቻናሉንም ሰብስክራይብ ካላደረጋችሁ እስካሁን ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን። ይመቻችሁ።